ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር በዋና ቢሮ ደረጃ ከአመራሮች ጋር ባደረገው ስብሰባ በማህበሩ ስራና አሰራሮች ላይ ሰፊ ውይይት ካደረገ በኋላ ሪፎርም በማድረግ ለአመራሮች ሹመት ሰጠ። በዚህም መሰረት የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ፕሬዝዳንት ጽህፈት ቤትን ጨምሮ የፋይናንስ ኃላፊና ኮሙኒኬሽን ላይ በነበሩ አመራሮች ላይ እንደየ የስራ ልምድና ሁኔታቸው በማሸጋሸግ ሪፎርም የተደረገ ሲሆን የማህበሩን ስራ አስኪያጅ ልምድና የአመራር ብቃት ያለ ሰው ወደ ኃላፊነት እንዲመጣ ተደርጓል። ታዲሱ የተደረገባቸው አመራሮችም አሁን በተሰጣቸው የኃላፊነት ቦታ ላይ የህብረት ስራ ማህበሩ ራዕይና ዓላማ ከግብ ለማድረስ ተግተን እንሰራለን በማለት ቃል ገብተዋል። በመጨረሻም ማንኛውም የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሰራተኛና አባል የሆነ ሰው ባለበት ቦታ ላይ ጠንክሮ በመስራት ለራሱም ሆነ ለማህበሩ ለውጥ መትጋት ይኖርበታል ያሉት የማህበሩ መስራችና ፕሬዝዳንት አቶ ሰኚ ኢደሹ ሁሉም ሰው ግዴታውን በመወጣት መብቱን መጠየቅ ይኖርበታል በማለት መልእክታቸውን አስተላልፈዋል። በህብረት ስራ ዘርፍ የተጀመረውን ሀገር አቀፍ ሪፎርም ውጤታማ ለማድረግ አመራሩ ተገቢውን ትኩረት መስጠት አለበት ተባለ። የተጀመረውን የህብረት ስራ ሪፎርም ማሳካት ላይ ያተኮረ የፌዴራልና የክልሎች የብልጽግና ፓርቲ አመራሮች የተሳተፉበት መድረክ በአዳማ ከተማ ተካሂዷል። በመድረኩ የዲሞክራሲ ስርዓት ግንባታ ማዕከል የአደረጃጀት ዘርፍ ሚኒስትር ዴኤታ ሳዳት ነሻ ለህብረት ስራ ትኩረት መስጠት ካልቻልን የተሟላና የሚፈለገውን የኢኮኖሚ ልማትና እድገት ማምጣት አንችልም ብለዋል። በተለይ የኑሮ ውድነትና የስራ አጥነትን ለመቀነስና ፍትሃዊ የሀብት ክፍፍል እንዲረጋገጥ የህብረት ስራ ማህበራት ያላቸው ሚና ከፍተኛ መሆኑን ጠቅሰዋል። እስካሁን ባለው ሂደት ዘርፉ በሀገር ልማትና እድገት ላይ የሚጠበቅበትን ያህል አስተዋጽኦ እያበረከተ አለመሆኑንም ተናግረዋል። በዚህም የህብረት ስራ ማህበራትና ዩኒዮኖች የግብርና ግብዓት አቅርቦት ላይ ብቻ እንዲወሰኑ ማድረጉን የገለጹት አቶ ሳዳት በተለይ ገበያን በማረጋጋትና ስራ አጥነትን በመቀነስ በኩል የሚጠበቅባቸውን ያህል መጓዝ እንዳልቻሉ ተናግረዋል። ዘርፉ በሀገር በቀል የኢኮኖሚ ሪፎርም ውስጥ የሚጠበቅበትን አስተዋጽኦ ማበርከት እንዲችልና በሀገር አቀፍ ደረጃ የተጀመረው ሪፎርም እንዲሳካ በየደረጃው ያለው የፖለቲካ አመራር ተገቢው ትኩረት መስጠት እንዳለበትም አሳስበዋል። ሪፎርሙን ለመተግበር አደረጃጀትና አሰራር በመዘርጋት ዘርፉ ከማምረት እስከ ገበያ ድረስ ባለው የምርትና ግብይት ሰንሰለት ውስጥ መሪ ሚና እንዲኖረው ለማስቻል ትኩረት መስጠት እንደሚገባ ተገልጿል። ወጥነት ያለው የህብረት ስራ ሪፎርም ትግበራ እንዲረጋገጥ ፓርቲው ተገቢውን ድጋፍና እገዛ ያደርጋል ያሉት ደግሞ በዲሞክራሲ ስርዓት ግንባታ ማዕከል የፖለቲካ ዘርፍ ሚኒስትር ዴኤታ አቶ ሙሳ አህመድ ናቸው። ሪፎርሙ የአመራሩን ትኩረት ማግኘት አለበት ያሉት አቶ ሙሳ የህብረት ስራ ዘርፍ ረጅም ታሪክ ያለው ቢሆንም አሁን አገሪቱ ከደረሰችበትና የዋጋ ግሽበቱን ለመቆጣጠር በሚደረገው ጥረት ውስጥ የሚጠበቅበትን ያህል እያገዘ አይደለም ብለዋል። በመሆኑም የተጀመረውን ሀገራዊ የህብረት ስራ ሪፎርም ንቅናቄ ተገቢ ትኩረት ከተሰጠው የዘርፉን ችግሮች እንደሚፈታ ገልጸዋል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ዶክተር ጌታቸው መለሰ በበኩላቸው ሪፎርሙ አጠቃላይ የዘርፉ አሰራርና አደረጃጀት ከመሰረቱ ከመለወጡም ባለፈ ተወዳዳሪ የህብረት ስራ ማህበራትን ለመፍጠር ቁልፍ ሚና እንዳለው ተናግረዋል። መሰረታዊ ለውጥ ለማምጣት የሀገር በቀልና ዓለም አቀፍ ተሞክሮዎች የተካተቱበት አሰራሮች፣ የህግ ማዕቀፎች፣ ማኑዋሎችና መመሪያዎች ተዘጋጅተው ወደ ስራ ትግበራ መግባቱን አመልክተዋል። የዓለም የስራ ድርጅት ለኢትዮጵያ የኢንዱስትሪ ምርታማነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። የአምራች ኢንዱስትሪ ልማት ኢንስቲትዩትና የካይዘር ልዕቀት ማዕከል ከዓለም አቀፍ የስራ ድርጅት ጋር በመተባበር ምርታማነትን ለመጨመር የተተገበረ ስኮር የተሰኘ ፕሮጀክት ማጠናቀቂያ ሀገር አቀፍ ወርክሾፕ አካሂዷል። በዓለም አቀፍ የስራ ድርጅት ምቹ የስራ አካባቢና አካታች ኢንዱስትሪ ላይ ትኩረት ያደረገው ስራዬ የተሰኘ ፕሮግራም ኃላፊ ቅድስት ጫላ ድርጅቱ በኢትዮጵያ ኢንዱስትሪ ምርታማነትን ለማሳደግ በትብብር እየሰራ ይገኛል ብለዋል። በአምራች ኢንዱስትሪዎች እንዲሁም ኢንተርፕራይዞች ውስጥ በምርታማነት በሰራተኛና አሰሪ ተግባቦትና ሌሎች ምርታማነት ላይ ጫና የሚያሳድሩ ችግሮችን ለመፍታት እየሰሩ መሆኑን ገልጸዋል። በኢንዱስትሪ ደረጃ ምርታማነትን ለማሻሻል የተቀረጸ ስኮር ፕሮጀክት አንዱ ሲሆን በስልጠናና በፋብሪካ ደረጃ ለሰራተኞችና ለስራ ኃላፊዎች ምክረ ሀሳቦችን በመስጠት ምርታማነትን ለማሳደግ የሚያግዝ ነው ብለዋል። በዚህም እንደ አውሮፓውያን አቆጣጠር ከ2019 ጀምሮ
ከካይዘን ልህቀት ማዕከል ጋር በመተባበር ወደ 200 ከሚደርሱ ድርጅቶች ጋር እየሰሩ መሆኑን ገልጸዋል። ምርታማነትን በመጨመርና ምቹ የስራ አካባቢን በመፍጠር ተወዳዳሪ ለመሆን በጨርቃ ጨርቅ፣ ቆዳ፣ ቡና እና ሌሎች ኢንዱስትሪዎች ላይ እየሰሩ ያለውን ተግባር እንደሚቀጥሉ አረጋግጠዋል። የካይዘን ልህቀት ማዕከል ስራ አስኪያጅ ኢንጂነር ምንዳዬ ይርጋ የኢንዱስትሪዎች ጥራትን ምርታማነትን ለመጨመር አብሮ ከሚሰራቸው ድርጅቶች አንዱ የዓለም ስራ ድርጅት መሆኑን ገልጸዋል። በአነስተኛና መካከለኛ ኢንዱስትሪዎች ላይ ላለፈው አንድ ዓመት በ20 ኢንዱስትሪዎች ላይ የተተገበረው ስኮር የተሰኘው ፕሮጀክት አንዱ መሆኑን ጠቅሰዋል። ኢትዮጵያ ጠንካራ ምጣኔ ሀብት ለመገንባት ትኩረት ከሰጠቻቸው ብዝሃ የምጣኔ ሀብት ዘርፎች አንዱ የሆነውን የማምረቻውን ዘርፍ ውጤታማ ለማድረግ ተደራሽነትን በማስፋት እንደሚሰሩ ኃላፊዎቹ ገልጸዋል። የኢትዮጵያ ህብረት ስራ ኮሚሽን በዓለም አቀፍ ደረጃ ለ113ኛ ጊዜ በሀገራችን ደግሞ ለ48ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን በድምቀት አከበረ። በበዓል አከባበሩ የኮሚሽኑን የሴቶች ፎረም ለማጠናከር የሚረዱ ጉዳዮች ላይ በመምከር መግባባት ላይ ተደርሷል። በበዓሉ ላይም የኮሚሽኑ ኮሚሽነር ዶክተር ጌታቸው መለሰ ተገኝተው የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ኮሚሽኑ እያከናወነ ላለው ሪፎርም ሴቶች ጉልህ ሚና እንዳላቸው ጠቁመዋል። ከዚህ በተጨማሪም ሪፎርሙ የሴቶች ተጠቃሚነት ባረጋገጠ መልኩ እንደሚተገበር ኮሚሽነሩ አክለው ተናግረዋል። ከዚህ ጎን ለጎን ሴቶች በማህበረሰባችን ኢኮኖሚያዊና ማህበራዊ ጉዳዮች ያላቸው ተሳትፎ አሁንም በሚጠበቀው ልክ አለማደጉን የጠቆሙት የኮሚሽኑ የጽህፈት ቤት ኃላፊ አቶ አምባዬ ወልዴ እንዲህ አይነት መድረኮች ሴቶችን ይበልጥ ለማጠናከር ትልቅ አቅም ይፈጥራል ብለዋል። በፕሮግራሙ ማጠቃለያ የደም ልገሳ መርሃ ግብር ተካሂዷል። የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ